ሀገር በተራሮቿ ከፍታ በወንዞቿ ጥልቀት ብቻ አትለካም። የሀገር እውነተኛ ግርማ የሚለካው በልጆቿ የልብ ስፋት፣ በመደጋገፍና በበጎ አድራጎት ባህሏ ነው። ኢትዮጵያ የትላንት ጥንካሬዋ፣ የዛሬ ጽናቷና የነገ ተስፋዋ የተገነባው በማህበረሰባዊ እሴቶቿ ጥብቅ ገመድ እንደሆነ የማያሻማ እውነታ ነው። በጎነት ማለት ለሌላው የሚተርፍ እጅ መዘርጋት ማለት ብቻ አይደለም። የጋራ ቤታችንን በጥሩ መሰረት ላይ የመገንባት ጥበብ እንጂ። አንድ ወጣት ጊዜውን ለወገኑ ሲሰጥ፣ ላቡን ለችግረኛ ሲያፈስ፣ ዕውቀቱን ለሕዝብ ጥቅም ሲያውል፣ እነዚህ ትናንሽ የሚመስሉ ድርጊቶች ተደምረው እንደ ሀገር ትልቅ ለውጥ ያመጣሉ። ኢትዮጵያ ወደ ላቀ ከፍታና ወደ ሁለንተናዊ ብልጽግና የምታደርገው ጉዞ በመንግስት ጥረት ብቻ የሚሳካ አይደለም። ይልቁንም በእያንዳንዱ ዜጋ የበጎ ፈቃድ አገልግሎትና ቀና አስተሳሰብ ሲደገፍ ነው ከፍታዋ የሚረጋገጠው። አንድ ላይ ሆነን ስንቆምና ስንተባበር ከምንመኘው ሁለንተናዊ ብልጽግና የሚያግደንም ሆነ የሚያስቆመን ምንም አይነት ፈተና አይኖርም። በጎነት ድህነትን ማሸነፊያ፣ አንድነታችንን ማጠናከሪያና ለነገዋ ኢትዮጵያ ጠንካራ መሰረት መጣያ መሳሪያችን ይሆናል። ይህ የበጎነት ጥሪ በወረቀት ላይ የቀረ ሐሳብ ብቻ አይደለም፣ በየአካባቢው በተግባር እየተተረጎመ ያለ ሕያው እውነታ እንጂ። በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳም የዚሁ ታላቅ ዕቅድ አካል በመሆን በክረምት የበጎ ፈቃድ አገልግሎት በ16 የተለያዩ ዘርፎች ሰፊ እንቅስቃሴ እየተደረገ ይገኛል። የአረጋውያን እና የአቅመ ደካሞችን ቤት ከመጠገን እስከ መገንባት፣ በአረንጓዴ አሻራ የልማት ጉዞ ችግኝ በመትከል የጽዳትና ውበት ሥራዎችን ከማከናወን እስከ ነፃ የማህበረሰብ አገልግሎቶች፣ በደም ልገሳ፣ በአይነትና በቁሳቁስ ድጋፍ ወጣቶችና መላው ማህበረሰብ እጅ ለእጅ ተያይዘው ሰው ተኮር ሥራዎችን እየሰሩ ይገኛሉ። ይህ በቀቤና ልዩ ወረዳ እየተሰራ ያለው የበጎ ፍቃድ ሥራ የነገዋ ኢትዮጵያ ከፍታ የመተባበርና የመደጋገፍ ባህል የሚረጋገጥበት መሆኑን በተግባር የሚያሳይ ሕያው ምስክር ነው። እጅ ለእጅ እንያያዝ። በጎነትን የዘወትር ባህላችን፣ የሕይወት መንገዳችንና የሀገር ግንባታችን አካል እናድርገው። የእኔ የእርስዎና የእኛን ቅንነት ሕዝባችን በጽኑ ይፈልገዋል። በጎነት ለሰው ልጅ ክብር፣ በጎነት ለትውልድ ተስፋ፣ በጎነት ለኢትዮጵያ ከፍታ።